ሰላም ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? እንግዲህ ዛሬ የማሳያችሁ ባህር ዳርን ነው ትላላችሁ። እንግዲህ ባህር ዳርን ሐይቁን እያያችሁ እንድትዝናኑ ያው እንግዲህ ለየት ባለ ቪዲዮ መጥቻለሁ። ለቀረጻ ብዙም አንዴ አግድም አንዴ ወደ ላይ የሆነ ስለነበረ እንግዲህ አስተካክላችሁ ታዩታላችሁ። ይሁት እንዴት እንደሚያምር ዋው በጣም ነው የሚያምረው። ስማ አዳሜ ዱባይ ምናምን እያልሽ ከምትዝናኝ ሰው ሀገር ብርሽን ከምታወጪ እዚች በሀገራችን ሄደሽ መዝናናቱ ይሻላል። በጣም ነው የሚያምረው። እኔ ደጋግሜ ነው ለራሱ ያየሁት እና እስኪ ትንሽ ተደመሙበት። በጣም ነው የሚያምረው። እስኪ እዩት። እዚህ ጋር መርከብ ምናምን ይሽ ኢትዮጵያ ገብተሽ ነው ወይ ምናምን ማለት አይቻልም። እንግዲህ ሰርፕራይዝ ነው ያደረኳችሁ። ያምራላ። ውቢቷ ባህር ዳር እንደዚህ በባህር በሐይቅ ተከባ በጣም ነው የሚያምረው። ባይዘዌ እዚህ አካባቢ ጫት መቃም አይቻልም። እኔ እንደማውቀው ከሆነ ወደዚህ መሀል ላይ ነው፣ ጥግ ላይ ገዳም አለ። ሐይቅ እስጢፋኖስ የሚባለው አካባቢ የእስጢፋኖስ ገዳም አለ ይባላል እንግዲህ። ስለዚህ ጫት ምናምን ነገር መቃም አይቻልም። የዋተቺ ባይዞ ካፌ ነገር ነው የምትመስለው። እኔ በጣም ነው የሚያምረው። በስማም የሰውን ሀገር ባይዞ አሁን በጋ ስለሆነ ውሃው ትንሽ ቀንሷል። ውሃው ብዙም እንትን አይልም። አይ ቲንክ በካሜራ ስለሆነ መሰለኝ። ግን ደግሞ በጣም ነው የሚያምረው። ሰው እየመጣ ይዝናናል። የፈለጋችሁትን የባህል ሙዚቃ ምናምን ኧረ በስመ አብ በጣም ነው የሚያምረው። ባይዘው እዩት እስኪ። ባይዘው ውሃ ዳር ራሱ መቀመጥ አይምሮን ያድሳል፣ መንፈስን ያድሳል። በቃ አዲስ ሰው ሆናችሁ የምትመጡት ማርያምን። እኔ አሁን አንዳንዴ እዚህ ነው ፊት ለፊት ባህር አለና ስራዬን ስጨርስ ቁጭ ማለት በቃ አየሩ ከውሃው የሚወጣው የውሃው ህይወት ግን አላውቅም፣ አመለካከታችን ራሱ ይቀይራል። በቃ መንፈስን እድስ ያደርጋልና እንግዲህ ይቺን ባህር ዳር ኢትዮጵያ ስትገቡ እንግዲህ እየሄዳችሁ እየጎበኛችሁ፣ በእርግጥ በስልክ ስለሆነ ነው እንጂ በአካል ደግሞ የበለጠ ያምራልና በስመ አብ። እኔ ራሴ እያየሁ ቪዲዮን እኮ እያየሁ ነው መሀል ላይ ዝም ያልኩት ተገርሜ ነው። እና በጣም ነው የሚያምረው። ባይዘው ይኸውት እስኪ እዚህ ጋር መቀመጥ ይቻላል። ጠርዝ ላይ ቁጭ ማለት ይቻላል። ሰው እየቀረጸ ነው፣ ስልኩን ይዞ እንዳለ ይቀርጻል ሰው። በጣም ያምራል። ሰዎች እንግዲህ ወደ ውጭ ሊወጡ ነው፣ ወደ ስራ የተንኮሻኮሹ ነው። ድምፅ እንዳይገባበት ብዬ ነው። ይህ ህዝቡን ወደ ህዝቡ እንደዚህ ዘና ማለት ነው ያማረኝ። ራስ ኢትዮጵያ ገብቼ እንደዚህ ዘና ማለት ነው ያማረኝ። ዋው ሲያምር! ዋው እዚህስ መዋኘት ነው በቃ። እዚህ ጋር መዋኘት የዋና ልብስሽን ታዘጋጃላችሁ። በቃ ግብት ብሎ መዋኘት ነው። ይህ እንትን ነው የካፌው እጅ መታጠቢያ ቶይሌት አለው። ዋው ውሃውን እያየሁ እኔ ራሱ ተገርም ያለው በፈጣሪ ስም። በጣም ነው የሚያምረው። ተገረሙበት እስኪ።
ቅዝቃዜ ውስጥ ገብቶ መዋኘት ነው የምር መዋኘት። በቃ ውሃው ባይሰው በካሜራ ስለሆነ እንጂ ንጹህ ነው። ከለሩ ራሱ ያምራል፣ ጽድት ያለ ነው ውሃው። ግን ካሜራ ስለሆነ ብዙም እንትን አይልም። ዋው ራቅ ተደርጎ ደግሞ ቢቀረጽ በኖርማል ካሜራ ደግሞ ቢሆን በጣም ነው የሚያምረው። ጥግ ጥግ ላይ ያሉ ካፌዎች ምናምን። ክረምት ጊዜ ግን ብዙ የሚያስቸግራቸው አይመስለኝም። የህዝቡ በቃ እንደዚህ እየመጣ ይደመማል ካፌው ላይ። በጣም ነው የሚያባባይዘኝ። ውቢቷ ባህር ዳር ነፋሻማ አየር። በሌላ ቪዲዮ እስከምንገናኝ